ወላሂ ሰው ካቀደው አላህ ያቀደው ሁሌም በላጭ ነው። እንግዲህ የሆነ ያለውን ተመልከቱ። በእስራኤል ዋና ከተማ ቴል አቪቭ እና በበርካታ የአሜሪካ ከተሞች ላይ ንጉስ አንፈልግም፣ ጦርነቱ በአስቸኳይ ይቁም፣ ትራምፕ ይውረድልን የሚሉ ሰልፍ እየተደረገ ይገኛል። ከጥቂት ወራት በፊት አሜሪካና እስራኤል ባሴሩት ሴራ የኢራን ህዝብ ሙሉ ለሙሉ መንግስቱን እንዲገለብጥና አመጽ እንዲያስነሳ ሲያነሳሱ ነበረ። የቻሉትን ሁሉ ፕሮፓጋንዳ ሲነዙ ነበረ። በክፍያም ጭምር በርካታ ወንበዴዎችን ገዝተው አመጽ ሲያስነሱ ነበረ። ጦርነቱ ከጀመረም በኋላ በጦር ብቻ አይሆንም፣ የኢራን ምላሾች ከባድ ናቸው፣ ቶሎ አይሸነፉም፣ መንግስታቸውን ስለገደልን ብቻ የነሱ ስርዓት አይወድቅም በማለት በርካታ የኢራን ህዝቦች መንግስታቸው ላይ እንዲነሱ ሲነዙ ነበረ፣ ሲጎተጉቱ ነበረ፣ ሲቀሰቅሱ ነበረ። ነገር ግን ሁሉም ነገር ከነሱ ተቃራኒ ሆነና በአሜሪካ በ50 ግዛቶችና በቴል አቪቭ የቴል አቪቭ አመጽም ከፖሊስ ጋር ከፍተኛ ግጭት የተቀሰቀሰበት ሆኗል። ከ7 ሚሊዮን በላይ አሜሪካውያን ደግሞ ንጉስ አንፈልግም፣ የኢራኑን ጦርነት ይቁም፣ ትራምፕ ይውረድልን እያሉ ይገኛሉ። ታዲያ የአላህ ስራ አይደንቅም? ሰው ያቀደው ሁሌም ቢሆን ከአላህ በታች ነው። አላህ ያቀደው ሁሌም በላጭ ነው። ምን ትላላችሁ? ሀሳባችሁን ኮሜንት ላይ ገለጹ። በሌላ በርካታ አዳዲስ ዜናዎችን መለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት።